እንዴት ሰው የራሱን ልጅ ይገላል? በዚህ ህፃን ላይ ኤሌክትሮማግኔቲክ ጨረር ከፍተኛ የሚያመነጭ አይፓድ መስጠት ማለት ምን ያህል ልጅህን እየገደልከው ነው ማለት። እኔ በዙሪያ ያሉ ሰዎች ለምሳሌ ህፃናቶቹ ምግብ ለማብላት ስልክ መስጠት መቻል አለብን። እሷይ ሰዎች ህፃናቱ በቃ ፍጥጥ ብለው ያሉ መናገር አይችሉም። ዲጂታል ኦቲዝም የሚባል ነገር ዲጂታል ኦቲዝም መናገር አይችሉም። ብዙ ጊዜ አንዳንድ ጉዳዮች የግዴታ ስላሉብኝ ስላለው እና ያመኛል ይሄ ጣቶቼ ምናምን፣ ምክንያቱም ጨረራ አለ ስክሪኑን በነካ ቁጥር የሚገቡ እንትኖች አሉ ፕሮቶኑ አብሶሉትሊ እና ይሄ ግዴታ ምንድነው ግራውንዲንግ ነው የምጠቀመው የግዴታ አፍሻዋ ውስጥ እጄን ከይረው ቢያንስ ይህን መርዝ ማውጣት አለብኝ። እጄ ይታመማል ጠጠር ምናምን እንደዚህ ልጆች እንደምንቅልሎች እንደሚጫወቱት አይነት እንደዚህ ግንድም የግዴታ ነው። አሊያ ግን ይሄ ነገሮቹ ሊዛቡ ነው ማለት ነው። ስለዚህ በጣም እና ጠዋታችንን በምስጋና አለመጀመር ቀናችን የተረበሸ ነው የሚያደርገው፣ በጣም የተረበሸ ያደርጓልና ጊዜም ባርከው። አሁን አንዳንድ ሰዎች ወይኔ ጊዜ ያጠረብኝ የሚሉ ሰማው። እንዴት ጊዜ ያጥራል? በጣም የተትረፈረፈ እኮ ጊዜ ነው ያለው። በጣም 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 እና አንዳንድ ሰው እንዴት 30 መጽሐፍ ትጻፍ ካለ በቃ የኔ ጊዜና የሱ ጊዜ አንድ አይደለም፣ የሱ 24 ሰዓት እና የኔ 24 ሰዓት አንድ አይደለም። ለምን ጠዋት ስትነሳ አልፋ እግዚአብሔር ሆይ ጊዜን ባርከው ብዬ ነው መጀመሪያ ያለብኝ። በቃ ጊዜን ባርከው፣ አካባቢን ባርከው፣ ማገኛቸውን ወዳጆችን ሁሉ ባርካቸው፣ ምወጣበት ምገባበት ሁሉ ባንተ ሰላም፣ ባንተ ብርሃን፣ ባንተ ፍቅር ብቻ የተመላ ይሁን ብለህ ትወጣለህ። ይባርከዋል አላህ። አንኳኩ ይከፈትላቸዋል። እና ምጸልየው ለራስ ብቻ አይደለም፣ ለአካባቢ፣ ለጓደኞች፣ ለመስሪያ ቤት። አሁን አንተ ማን ያዘዋል ፖድካስት ነህ፣ እዚህ ልትቀርጽ ትመጣለህ ነው። ጠዋት ስትነሳ ለሚቀርጹት ለአስተናጋጆች ጸልየህ መውጣት አለብህ ማለት ነው፣ ግዴታ ነው። ስለዚህ ይሄ ማለት በምትገባበት በምትወጣበት ሁሉ ጠይቀኸዋል፣ የእግዚአብሔር ኃይል አብሮ ይገባልና ሰዎች በስድስተኛ ደረጃ ጠዋት ከምንም በፊት ፊታቸውን ታጥበው በምስጋና አምላካቸውን አመስግነው መጀመር። ምን ያህል ግን ኃያል ነው አሁን ያለው ነገር፣ ምን ያህል ፕራክቲካል ነው። አንድ ሰው ተነስቶ ፖድካስት ይሁን ሬስቶራንት ቢዝነስ ይሁን ሰራተኞቹ ይሁን ቢባርካቸውና ጸሎት አድርጎ እግዚአብሔር ሆይ ባርክልኝ ቢል ምን ያህል ፕራክቲካል ነው እንደው እምነት ለሌለን ሰዎች። ምንም ነው። አሁን እኮ ምግብን በማየት አታውቀው፣ በመቅመስ ነው። ስላየው ምን ሊሰጥ አይችልም። ብርቱካኑ ይምራል ይጣፍጥ በመቅመስ ነው። መንፈሳዊ ልምምዶች እኮ በመተግበር እንጂ ዝም ብሎ እንደ እውቀት እንደ ማለግ አትችልም። ስለዚህ ብትጸልይ አንተም ጥሩ ነው እኮ ነው። ምን ይባላል? ሰውን ቅባት የሚቀባ ሰው ለራሱ ቅባቱ እጁ ላይ ቀር የለ። እናት ልጇን ቅባት ብትቀባና ለሰው መጎመመኘት ለሰው መጸለይ ለአንተ የሚያበረከት እንዲያድርብ ያደርጋል። ይተርፋል። ቀላል ነገር እኮ ነው። ስልካቸው አይሁን ጌታቸው፣ መጀመሪያው ጌታቸው እግዚአብሔር መሆን አለበት። አሊያ ግን ሁሉም የዘራውን ነው የሚያጭደው ነው። ሰባተኛ በጣም ጮክ በማለትና በሚረብሽ ድምፅ ቀንህን አለመጀመር። አሁንም እዚህ ውስጥ እስከዚህ ድረስ ስልክ ምናምን የለም፣ ጩኸት ምናምን የለም። ለመሰለ ድምፅ ንዝረት ነው። ባለፈው አይተናል ስለ ድምፅ ኃይል፣ እዛ አልገባምና መጀመሪያ የምንሰማው ነገር ነው የአእምሮ ሞገዳችን የሚረዳው። መጀመሪያ የምንሰማው የስሜት መስካችን፣ ይሄ ባዮማግኔቲክ ዙሪያችን ያለው ፊልዱ፣ ይሄ ሁሉ ቀናችንን ሊያሳምርም ቀናችን ሊያጠፋ ይችላል። ይሄ በጣም ወሳኝ ነገር። ለምሳሌ ከፍተኛ ጩኸት ያለው ሙዚቃ በጠዋት ብትጀምር አለቀን፣ ቀን ሁሉ ተበጥብጦ እና አንዳንዴ ይገርመኛል ጮክ ያለ ነገር ጠዋት ላይ ከፍተው ሰዎች ስሰማ እንዴት አይነት ምክንያቱም አያውቁትም እነሱ። ኢቭን ውሃ ላይ ራሱ ከፍተኛ ሙዚቃ ብከፍትለትና የሆነ ጩኸት ብከፍትለትና ክሪስታሉን ብታዩ በጣም የተበታተነና አስቀያሚ የሆነ ቅርጽ ነው የሚሰጠው። አስብ እንግዲህ ለውሃው እንኳን አንተ 70% ውሃ ነህ እና በጣም ውጥረት የተሞላበትን መረጃ መስማት አይገባህም ጠዋት ላይ። አሁን ሰው በቃ ውጥረት የተሞላ ግራ የሚያጋባ ነገር ነው ጠዋት የሚሰማው። ስለዚህ እሱ ግራ ተጋብቶ አንተንም ግራ ያጋባሃል፣ እሱ ተረብሾ አንተንም ይረብሻል። በሰዎች ሐሳብ ነው ብዙ ጊዜያችን የምንረበሸው። የአንተ ኢነርጂ ፊልድ አሪፍ ጥሩ ነው፣ ግን ሌላው ተጠዋቱን በጥብጦ የተነሳ ሰው ቀንን ሙሉ ሲበጠብጠው ይውላል። በጣም የሚያሳዝነው ነገር ይሄ ነውና አንዳንዴ የት እንሂድ ትላለህ እንደ ማለት ትደርሳለህ። ሶስተኛ ኢቭን እንደው ትራፊክ ተመልከት እስቲ፣ የትራፊክ ጃም
አይረብሽም። በቃ ቢቢ ገና ጠዋት ወደ ስራ ስትገባ እንግዲህ አስብ፣ ተነስተ እንኳን ነቅተ ስትሆን ያለው ፍጋቱ ምኑ ስታዩ ቢብ በቃ እኔ ወደዚህ ስመጣ በቃ ጭንቅንቅ ያለ ነው። ሰው ምንድነው ማድረግ የምችለው መሰለ በቃ የሚያበሳጨኝ እንዳይኖር ጥሩ ነገር ማሰብ፣ ጥሩ ነገር በማሰብ የድሮ ሆነ የሆነ ያችን እስክታልፈው ድረስ ማለት ነው። ምን ያህል ኤነርጂ እንትንህን የነርቭ ስርዓት ይወጠራል። በቃ የሚያስደነግጥ ዜና ስትሰማ ይወጠራል። ሲግናሉ ወጥረው ይላል። ወጥር ትላለህ እንግዲህ የቴታና አልፋ ሞገድ በቃ ኮላፕስ ያደርጋል ማለት ነው እንጂ አንድ ግኝት ታገኝ ነበር በዛን ቀን ተመስጦ ውስጥ ትገባ ነበረ። ያ አይሆንም። በቃ የልብ መስክ ትርምስ ይሆናል፣ ኬዎስ ነገር ይሆናል። ስለዚህ በምትኩ ሰዎች ለስላሳ ነገር ቢጠቀሙ፣ ለስላሳ ድምፅ፣ ጩኸት ሳይሆን ጠዋት ሲነሱ ነው። ለምሳሌ ክላሲካል ነገሮች መንፈሳዊ ከሆነ በገና ክራር፣ ዋሽንት ደስ ይላል። ጠዋትህ ወፎች ጮኸት ታይም ጠዋት እንዴት ደስ እንደሚል እና የተፈጥሮ ድምጾች ብትጠቀሙ ወፎች ለምሳሌ እኔ ቤት እንትን ነበር ያው ወፍ ባላረባም ድምጾቹን ግን አምጥቼ አሁን እንትን አለብኝ ተበላሸብኝ እንጂ ከፍታለሁና በጣም ደስ ይላል። ተፈጥሮ ነው የሚመስለኝ። ቢያንስ ደግሞ ትንሽዬ ውሃ አይነት አምጥቼ ውሃውን ድምጽ ሰማ አይታሃት ይሆናላችና የነፋስ ድምጽ የውሃ ድምጽ ያረጋጋልና ጠዋትን በዛ በተረጋጋ ከጸሎት በኋላ ቁርስህን ጠበልህን ጠጥተ ቁርስህን ቀለል ያለ ነገር ስትመገብ በዛ ብትጀምረው እስካሁን ሞባይል መንካት አያስፈልግ ቁርስን ከበላ በኋላ እና በቃ ከዛ በኋላ ያለው በጣም ወሳኝ ጉዳይ ነው። ከዛ በኋላ መስማት። ሌላው 8ኛው የመጨረሻው ግጭት ውስጥ አለመግባት። ጠዋት ስትነሳ ይሄ ለባለትዳሮች ይሆናል፣ ብዙ ለላጤዎች ብዙ እንትን አይልም። አንድ ሰው ቀኑን በመጨቃጨቅ ከጀመረ ወይም ባትጨቃጨቅ ደግሞ ሜሴጅ መላክ ከጀመርክ የሚያናድድ ሜሴጅ ገጥሞ የሚያናድድ ቴክስት ልኮል በጠዋት አንድ ሰው ሙሉ በቃ አንተ ደግሞ የሚያናድድ ከመለስክለት ባትመልስለት ነው የሚሻለው። ለዚህኛው ጉዳይ ደግሞ ያለፉ ግጭቶችን ማስታወስ ከጀመርክ ጠዋት ስትነሳ ወይም ከሰው ጋር ተጣልተው ወይም ሰው ሰድቦ ኦር ደግሞ ወንድ ጓደኛም ይሁን የሴት ጓደኛ ተጣልተው ሊሆን ይችላል። ያን ማሰብ ከጀመሩ ቀናቸው ሞተ በቃ እዛ ላይ አውቁዋልና ሐሜት መፈተሽ ከጀመርክ ጠዋት ሶሻል ሚዲያ ላይ ሐሜት ስድብ ከጀመርክ አለቀልህ። አንተ የለህም በዛን ቀን ያንተ ቀን አሉና ምን ሆኖ ሩጫዬን ጨረስኩ የሚል ጥቅስ አለ አይደል? አንዳንድ ሩጫን መጨረስ ጥሩ ነው። አንዳንዱ አቋርጦ የወጣብኝ ጥቅስ የለም እንጂ ቢሆን ይቻላል አይደል? ያንተ ቀን አልኖርክም። በቃ በሐሜት ጎሲፕ ከጀመርክ ቀኑ ሙሉ የሐሜት መንፈስ ነው አንተ ላይ ያለው በስድብ ከጀመርክና ቢጠነቀቁ ለራሳቸው ሲሉ እና ወዲያው ስሜት መጨነቅ ይጀምራል። የስግብግብነት ስሜት የኢጎ ከፍ ይላል። የልብ ቦታችን ይሄ ነው እንትን ይላል። ትኩረታችን ትርምስ ውስጥ ይገባል። በቃ ተተራመስክ። ስድብ ከጀመር ትርምስ ነው። በቃ ቀን ሙሉ ተተራምሶ መስሪያ ቤትን አተራምሰ ጓደኞችን አተራምሰ እንደው አንዳንድ ሰው ጭንቀቱን ይዞ እዛው ቤት ውስጥ ቢቀመጥ ምን አገባኝ በሱ መተራመስ አንተን አተራምሶ ይውላልና በጣም ከባዱ ነገር እሱ ነው። ስለዚህ የዘገየ ምላሽ ጠዋት ብንሰጥ ሜሴጅ መጣልህ አይደል? መጥፎ ነገር ምላሽ ወር አንድ ሰው በጽሁፍ የሆነ ስድብ ሰደበና በቃ ለውስጥ ሰላምን መምረጥህን ምላሽን ምሰጥ በፍቅር እንጂ በስሜታዊነት እንዳይደለ ለውስጥ ነገረው። በቃ አትመልስለት፣ ለውስጥ ነገረው። ጓደኛ አድርገው ውስጥህን ማለት ነው። ለዚህ እንትን አልሰጥም መልስ እኔ የፍቅር የሰላም እንጂ እንደዚህ አይነት ሰው አይደለሁም ብለህ ለራስህ ካነገርከው ያ መብከንከን ይቆማል እዛችሁ ሞመንት ላይ። ሌላው ደግሞ ከመናገር በፊት መጸለይ። አሁን ሚስት ለምሳሌ ቢኖር የሆነ ነገር ብትናገር ወይ ጎረቤትም ክፉ ነገር ከመመለስ በፊት ይሄ ውጥረቱ እንዲገባ አለመፍቀድ፣ ትንሽ ኮንተምፕሌት በህሊና መጸለይ። በቃ በሰላም አውለኝ ጌታዬ በቃ አለ አይደለ? ቢያንስ ራስን ታተርፋለህ። የተወረወረውን እንትን የግዴታ መመለስ ያለብህ እሳት ቢነሳ በነዳጅ አይደለም በውሃ ነውና ትንሽ ሽልድ አንድ ሰው ብትናገረው ወይም ቢናገርም ትንሽ እዘጋዋለሁ ማለት ነው። በሩ እኔ ውስጥ እንዳይገባ ነው። ውስጤን ነው የምነግረው። አምላኬ ሆይ በቃ በጸጋ ልሂድ፣ በሰላም ልኖር፣ ዝጋው ትለዋለህ፣ ይዘጋዋል። ያ በጣም ወሳኝ ነው። ስለዚህ በመጀመሪያው ውስጥ እንደው
ክፉ ወሬዎችን ማስወገድ፣ ልባችንን በጣም ጥሩ ማድረግ። ስለዚህ የልብ መስካችን ጠንካራ ከሆነ ቀናችን ሙሉ ጠንካራ ነው። በቃ ባትሪ ፉል ሆኗል ማለት ነው። ቀን ይሄ ኤሌክትሮማግኔቲክ ፊልድ ግን እንትን ካለ ውጥረት ከሆነ ተወጥረ ትውላለህ። ፍቅር ከሆነ ሃርመኒ ከሆነ ዙሪያ ገባ ስትገባ ስትወጣ ያ ይሆናል። በመጨረሻ ወጥተህ ፀሐይን መሞቅ። ሞባይል አይቀዱም ከዚህ ሁሉ ፀሐይን መሞቅ በጣም ትልቅ ነገር ነው። ቢሞክሩት እኮ በጣም ትንሽ ደቂቃ 5 ሚኒትስ ምናምን እኮ የምታደርጋት ነገር ናት እኮ። ስሜት ይሻሻላል፣ የመንፈስ ጭንቀት ይርቃል፣ እንቅልፍ ውደት ይስተካከላል። የቫይታሚን ዲ ደግሞ ለአጥንትም ጥሩ ይሆናል። ይሄ የኃይል መስካል አይደለ? ይሄ ባዮፎቶኑ ቻርጅ ይሆናል ማለት ነው። ቻርጅ አድርገህ ካልወጣ ዋጋ የለም። ሞትና የኮርቲሶል መጠን የሜላቶኒን መጠኑ ይስተካከላል። በቃ ይሄ ነው። አዲሽናል ነገር ከፈለክ ግን ቅድም ግራውንዲንግ ማድረግ ትችላለህ። ግን ግራውንዲንግ ቀን ሙሉ ምናምን አድርገህ ማመሻሹ አካባቢ ላይ ደስ ይላል። ሞር ግራውንዲንግ ማደርገው ኢቭኒንግ ላይ 11 ሰዓት ከምሽቱ በኢትዮጵያ ሰዓት አቆጣጠር ምናምን ላይ ደክሞ ከስራ ስትወጣ ደግሞ ይህን ዝልህ የመጣህም ትንሽ ታጠፈዋለህ አይነት ነው። ስለዚህ ፀሐይን መሞቅ ማንም ግን አይከለክለውም። የጠዋትን ትንሽ ብርሃን ሞቅ አድርገህ ሰውነትን አጥንትን ምናምን አይን እንዳይበላሽ ተነስ ምናምን ቢሉ አይንህን ከልለህ ነው። እንትኑ ጨረሩ ዩቪ ሬስ ነው፣ አደገኛ ነው። ግን ጀርባህን ምንም ማስመታት አንተ አይንህን መከለል ችግር። እኔ ደግሞ ሶላር ፊልተር ስላለኝ አልፎ አልፎ እንደዚህ አድርጌ ፀሐይን አይቼ ኢንጆይ ማድረግ ደስ ይላል። ስለዚህ ቀንህ ከዛ በኋላ ሞባይልህን ጎርጎር ችግር መጠነህ ማለት ነው። መሰረቱ ተገንብቷል። መሰረቱን ገንብተህ ነው እንትኑ መዋቅሩ ምሰራ። ከዛ በኋላ ማትፈረከስ ነው። አንተ ጽኑ ነው፣ ብርቱ ነው። ምንም አይነት ነገር ቢመጣ ምንም አትሆን። ስለዚህ እሱ በመግባቱ በመውጣቱ በመተኛቱ በመተነሳቱ የበረከት ሰው ነው። በቃ የበረከት ሰው ይሆናል። ስለዚህ ሰው ይሄ እያንዳንዱ ሰው ማድረግ የሚችለው ነው። ቀኑን ባትሪ ፉል ሆኖ ቢወጣ ነው። ዛሷ ስለማይሆን ነው ቀኑ ሁሉ የተረበሸ፣ እሱም ረብሾ ሰውንም ረብሾ በቃ ደክሞ ያደክመሃል፣ ዝሎ ያዝልሃል። በቃ አንተን እንትን በቃ ስለዚህ ትንሽ ነገር ያድርግ ሊለወጥ። እኔ በዙሪያ ያሉ ሰዎች ለምሳሌ ህፃናቶቹ ምግብ ለማብላት ስልክ መስጠት መቻል አለብን። አይፓዳቸው ሲወሰድባቸው በጣም የሚያለቅሱ ሰዎች አሉ። እና ይሄ ወዴት ነው የሚሄደው? ለወላጆች ምንድን ነው ማለት ያለብን እዚህ ጋር? በጣም በጣም ከባድ ነው። እንግዲህ ወላጅ ተረብሾ ልጁን ይረብሻል ማለት ነው። ቅድም ያልኩት ነው፣ በጣም ከፍተኛ ነው። ይሄ ደጅ ያልኩት ቀላል አይደለም። ክፉም ልታስገባበት ትችላለህ፣ በጎ ልታስገባበት ትችላለህ ነው። ህፃናት ነጭ ወረቀቶች ናቸው የሚለው ስተት ነው። በእኛ ትምህርት የፈረንጆቹ አባባል ነው። የታቡላ ራስ ፍልስፍና የእኛ ፍልስፍና አይደለም ነው። ህፃናት ነጭ ወረቀቶች አይደሉም። ነጭ ወረቀት ማለት ልሙጥ ማለት ነው። ቀለም የለሽ ባዶ ማለት ነው። ባዶ ማለት ምንድን ነው? ምንም ነገር ቀለም የሌለው ማለት ምንድን ነው? ሲወለዱ ባዶ ናቸው እና በሚያዩት በሚሰሙት በሚዳስሱት እውቀት ያገኛሉ አይነት አባባል ነው። ወደኛ ሐሳቤ ግን ስንመጣ አሁን ይሄ በእርግጥ ውድቅ ሆኗል። አሁን ቅዱስ ያሬድ ምን ይላል ስለ ዮሐንስ? እምከርሰሙ አይመረ ሰገደዋን ፈራጸ ይላል። ዮሐንስ ከእናቱ ማኅፀን አወቀ ይላል። ድንግል ማርያም ሰገደላት። ሰገደ፣ ዘለለ፣ አመሰገነ ነው። ሰላምታሽም በጆሮ የመጣ ጊዜ ጽንሱ በደስታ ዘለለ ነው። ሰምቷል ነው። ስለዚህ ህፃናት አሁን የ5 ወር ጽንስ የእናታቸውን ድምፅ ለይተው ይሰማሉ። እና አንድ እናት ለምሳሌ ልጇን ብታጫውት ያ ልጅ ብድግ ይላል ማኅፀን ውስጥ ነው። ሰዓቷን ጠብቀው አሁን ሪሰንት የሆነ የፊቶሎጂ ጥናት ያን ያመለክታል። ስለዚህ የተረት መጽሐፍ ተዘጋጅቶ ነው ለልጆች ያን አደለ አደግም ማለት ነው። ሲወለድም በተመሳሳይ ነው። በቃ ማኅፀን ውስጥ የሆነ የምስጋና ዓለም አለ። በጣም ማኅፀን የከበረ ነገር ነው። በጣም የተቀደሰ ዓለም ነው። እዛ ውስጥ የሚያመሰግንበት ዓለም አለ። በጣም ሰፊ ጉዳይ ነው። ይሄ ርዕሰ ጉዳይ ራሱን ችሎ መነሳት የሚችል ይመስለኛል። ልክ ሕፃኑ ደግሞ እችን ዓለም ሲቀላቀል እነዚህ ፎንታሌ እዚህ ጋር ያለው ዳይመንድ ቅርጽና እዚህ ጋር ያለው ጂኦሜትሪ ነው። ጂኦሜትሪ ዝም ብሎ አይደለም። አምላክ ዝም ብሎ አላስቀመጠም። ይህን 3 ማዕዘን ይህን 4 ማዕዘን 4 ማዕዘኑን በር ነው፣ 3 ማዕዘኑን በር ነው። ግን የሚገቡበት በሮች የተለያዩ ናቸው። ዛሷ ረቀቅ ያሉ ነገር ዲሜንሽኖችን ልኬቶችን ያ ሕፃን ያህል ብቻውን ይስቃል፣ ፈገግ ይላል ነው። አንተ ምን እያየ ነው የሚስቀው ልትል ትችላለህ። ሚያየው አለ ነው። 18 ወራቱ ላይ ይሄኛው ላይ ይዘጋል፣ አለቀ። ምን ይሆናል ማለት ነው? ከእናቱ ጋራ ከአባቱ ጋራ ኮሚኒኬሽን ይጀምራል። ያንኛውን ዓለም ትቶ ወደዚህኛው ወደ ፊዚካሉ ይመጣል። በቃ እንትን ይላል። በሩ ከተዘጋ ወደ ውስጥ ማየት እንደማትችል አይነት ነው። እና በዚህ ሕፃን ላይ ኤሌክትሮማግኔቲክ ጨረር ከፍተኛ የሚያመነጭ አይፓድ መስጠት ማለት
ምን ያህል ልጅህን እየገደልከው ነው ማለት በራስህ እጅ ልጅህን ሲሳይ ይሆናል አይደል መግደል ማለት እንዴት ሰው የራሱን ልጅ ይገላል? ታስፋይ ሰዎች ህፃናቱ በቃ ፍጥጥ ብለው ያሉ መናገር አይችሉም። ዲጂታል ኦቲዝም የሚባል ነገር ማለት ዲጂታል ኦቲዝም መናገር አይችሉም። በጣም በቃ ይሄ ማለት ልጅህን ራስን የምታጠፋው ማለት ነው። በፍጹም ማድረግ የሌለብን ነገሮች አሉ እና የልጅ አስተዳደግ ስልጠና እንደማስመሰጠት ራሱን ችሎ አለበት ይመስለኛል ለወላጆች እና አሱሰኛ አደረግናቸው። አእምሯቸው በማይሆን ኤክሰስ ፕሮቶን እሱን ተው ፕሮቶኑስ አሁን ከዚህ የሚወጣው ፕሮቶን እዛ ህፃን ውስጥ እንትን ብሎ ገብቶ አስብ አይኑ ስክሪን ላይ አፍጥጦ አይኑ ዳሜጅ ሆኖና በሽተኛ ልጅ ለምን ተወልዳል ማለት ታረገዋለህ የራስህን ልጅ። ይሄ በጣም ትልቅ ስህተት ነው። እንዴት መስተካከል እንዳለበት አላቅም፣ ግን ወላጆች ላይ ሰፊ ስራ መሰራት አለበት። ልጅ እንዴት ታሳድገዋለህ? ሲጀመር የኤነርጂ ሴንተሩ የቱ ጋር ነው የልጅ? ይህን ሁሉ እኮ ማወቅ አለብህ። ረቂቅ ነገር የሚያይበት አይን ምኑ ጋር ነው? ሰው እዛ ላይ መስራት አለብህ። ይህን ሁሉ አታውቅም እና ዝም ብሎ መውለድ፣ ማሳደግ፣ ማብላት፣ ማጠጣት ይሆንና እሱም እንትን ይሆናል ዲጂታል እንትን ዓለም ተቀላቃይ ይሆናል እና ትንሽ ከተፈጥሮ መስመር የወጡ ነገሮች በወላጆች ይታያሉ። ቢያጠኑት አንድ ነገር አሁን ቴክኖሎጂ በራሱ ስልክ መጥፎ ነው እያልንም እንዳልሆነ መገንዘብ አለባቸው። ታንኮሎጂ ሆነ ይሄ እውነት ነው። ደግሞ የኛ አለማወቅ ስላለ አክስላሬት ያደርገዋል። የሚያቅሰው በስልኩ የቱ ጋር ማንበብ የቱ ጋር ጸሎት ማድረግ እንዳለበት ይገባዋል። ሊሚቱ በቀን ውስጥ ስክሪን ታይሙ ስንት መሆን እንዳለበት ያውቃል። በስልኩ ይነግዳል፣ በስልኩ ያስተምራል፣ በስልኩ ህይወት ይለውጣል። አንተ በሚገርም ሁኔታ ጥንታዊ የሆነውን ኢትዮጵያዊ ጥበብ በመላው ዓለም ላሉ ተማሪዎች እያደረስክ ነው። እግዚአብሔር ይመስገን። ይሄ አሁን በቀን እሰይ ስራውን እየሰራ ነው። ግን ሲያልቅ ግን ዘግተን ወደ ጸሎታችን ከፋሚሊዎቻችን ጋር ወደ ማውራት ወደ ስራችን መሄድ መቻል ስንጠቀመው ተጠቅመን አሁን ግን ህይወት አደረግነው። አንድ ባልና ሚስትስ ጊዜ ያላቸው ይጀምሩ። በየቤቱ ስትሄድ እኮ ባልም ራሱ ሚስት ልጅም እዛ ይዞ የለም፣ ሰራተኛም እዛ ጓራ ኮሚኒኬሽን የለም፣ ሁሉም የለም። ቆሟል። የቆመ ህይወት ነው በሰው ህይወት እና የሚያዩት የሰው ህይወት ነው፣ የራሳቸውን አይደለም። በሰው ህይወት ነው የሚኖሩት ማለት ነው። ስለዚህ ሳትኖር ትሞታለህ፣ መኖር ሳትጀምር ትሞታለህ። ይህን ዓለም ትለቃለህ እግዚአብሔር ልቀቅ ሲል። ስለዚህ ሰዎች መመክረው የራሳቸውን ህይወትም ይኑሩ ማለት ነው። እንዴት ነው አሁን መላቀቅ? አሁን አንተ ራሱ ቅድም ስልክ ሲደወል አልፈልግም አልክ። ቴክስቱ ኖቲፊኬሽኑ ዲን ነው እንግዲህ። ቲክቶክ ብቻ አለም፣ ኢንስታግራም፣ ፌስቡክ፣ ዩቲዩብ፣ ኢሜል፣ ስልክ፣ ቴክስት በቃ we are bombarded with በብዙ አነሰሰሪ 99% አይጠቅም። የሚደውለውም ሰው ቴክስቱም ኖቲፊኬሽኑም የሚጠቅም ይመስላል እንጂ አይጠቅም። እንዴት ነው ያን ብሎክ አውት አድርገ መጽሐፎችን የምትጽፈው፣ ተማሪዎችን የምታስተምረው፣ ጠቃሚ ነገሮች የምታደርገው? ይህ ከባድ ነው። እንዴት አይ ዘዴን እንዳልናገር ማለት ነው። ለምን እንዴ? ጥሩ አይሆንም እና ስልክ ምንድን ማለት ነው? ይሄን ኢምፕሊኬሽኑ ብዙ ሰው አይደውልልኝ ለማለት ነው። ባላነሳም ቅር እንዳይለው። ምክንያቱም ከባድ ነው። አይኔን እፈልገዋለሁ፣ ጆሮዬን እፈልገዋለሁ፣ እጄን እፈልገዋለሁ። ይሄ ኤሌክትሮ እንትን ማግኔቲክ እንትኑ ጨራሩ ዝም ብሎ እንዲያጠቃኝ አልፈልግም። ለራሴ ስል ነው። በጣም እንደውም ስክሮልም አንዳንድ በጣም ከመጽሐፍ የተነሳ ነው እኮ እጃችን ሁሉ ይደነዝዛል እኮ ነው። ከባድ ነው ጨረሩ። ይሄ እንትን ኢፌክቱ ዛት ሷይ በስክሪፕቶ አሁን ደግሞ የመጡ አዲስ እንትን ነገሮች አሉ። ቴክኖሎጂ አንገት ላይ እጅ ላይ ስታስረው ያን ግራውንዲንግ የሚያደርግ ይሄ ሁሉ መፈብረኩ እኮ ጨረሩ ከፍተኛ ስለሆነ ነው። 5G 6G ሲል እኮ በቃ በጣም ይሄ ሺልድህን ሁሉ እንትንን ነው የሰባቱን ላይት እኮ በጣም የሚመታ ነው። ሰው ምን ማድረግ እንዳለብን ከብዶናል ነው። ነገረ ማርያም በብሉይ ኪዳን ይላል። ብሉይ ኪዳን ለሐዲስ ኪዳን አካል ነው እና ቅድስት ድንግል ማርያም በብሉይ ኪዳን በነቢያት በብዙ ምሳሌ እንዴት በትንቢት ተገለጠች የሚል 499 ገጾች የያዘ መጽሐፍ ነው። 2002 ቆይቷል። በጣም 10 ምናምን ዓመት ነው። አሁን እሱ ነው ወደ እንግሊዘኛ ቋንቋ የተቀየረው። ራሱ ሊትራሊ ነው? አዎ በደንብ ግን ተጨምሯል። የአማዞኑ የእንግሊዘኛው 568 ገጽ የያዘ መጽሐፍ ነው። ትልቅ መጽሐፍ ነው። ለቲዮሎጂያን፣ ለሪሰርቸርስ፣ በጣም ስፒሪቹዋልስ የሚጠቅም መጽሐፍ ነው እና አማዞን ላይ ነው የሚገኘው። ያው ውጭ ነው የታተመው። አማዞንም ነው የሚያከፋፍለው። እኔ ፒዲኤፉን ነው ምልክላቸው ተነከቨሩ እነሱ እንትን ይላል እና የለም ማለት ሪሰንትሊ 21st ሴንቸሪ ላይ 30 ልታገኝ ትችላለህ፣ 20 ልታገኝ ትችላለህ፣ 15 ልታገኝ እንደው ከፍ ካለ 40 ድረስ። ይሄ ግን 144 ነው።
የተመሰለችው መሬታችን 144 ሲምቦልስ ነው። በጣም ሲምቦልስ ከነ ሄኖክን ጨምሮ ኢቭን እነዛን እዝራን ሌሎች እንኳን መጻሕፍት ሁሉ አካቶ በአጠቃላይ በብሉይ ኪዳን ብቻ 568 ገጾች የያዘ 144 ምሳሌዎች ናቸውና ኦፕን ማይንድድ ለሆኑ ብቻ የሚጠቅም በጣም ሙሉ ጊዜ እንደዛ ካልሆን ካለቀል እና በጣም በጣም ጥሩ ነው። ብዙዎች እያነበቡት ነው። እንግዲህ ለኔ 30ኛ ስራ ነው። አቅመ አዳም በለው በመጽሐፍ 30 ነው። እንግዲህ አንድ 70 ይቀራል። 70 ብንሞላ ጥሩ ነው አይደል? ኦፍ ኮርስ ወይናል። እመቤታችን በጣም ተገልጻለች በብሉይ ኪዳን። በጣም 144 ሲምቦልስ በጣም ብዙ ነው እኮ። አብዛኞቻችን የምናውቀው ጸጳጦስ፣ ሶቦ በላይ ተማሪዎች ነበሩ። በውጭም በሀገር ውስጥም ያሉ የ3 ወር ኮርሳቸውን ጨርሰዋል። እኔ 1 ሰዓት ተኩል ነበር ማስተማር የሚገባኝ የተነጋገርኩት፣ ግን 3 ሰዓት ነበር ማስተምር የነበረው። 1 ሰዓት ተኩል የፕሬዘንቴሽን ያለ 1 ሰዓት ተኩል ደግሞ ፍሪሊ ጥያቄዎቻቸውን እንዲጠይቁ እድሉን ሰጥቼ ነበረ። በጣም በጣም ብዙ ለውጥ ነው። ትምህርቱ በራሱ በጠባዩ ቀኝ አንጎልን መክፈት ነው። ሳይንሱ የዘጋውን የቀኙን ብሬን መክፈት ነውና በእርግጠኛነት በ3 ወር የብዙዎቹ በርገግ ቢያንስ ተከፍቷል። ይሄ በጣም የሚያስደስተኝ ነው። በጣም ብዙ ለውጥ ነው ማየው እና ቀመር 3ም በተመሳሳይ መልኩ አሁን ከቀመር 1 6 ወር ነው የሚማሩት። ቀመር 3 ደግሞ ሞር ፕራክቲካል የሆነ ነው። ሶል አባውት ኤነርጂ ከፍተኛ እውቀት መጀመሪያ ሲማሩ የነበሩት ያ ከፍተኛ እውቀት ነው። ዝም ብሎ ለሚዲያም ፍጆታ የሚውል አይደለም፣ አይሆንም። አቅም ይፈልጋል። ብሎ አሮጌ ልብስ ላይ አዲስ ብትጥፍ እንትን እንደማያለት በጣም ሳክሪድ የሆነ ነው እና አባቶ እነ ሄኖክ የነበራቸው እይታ ሰፊ ነው። ኦታ አእምሮ ዘሄኖክ ነው የሚማሩት። ያ ሰፊ ጉዳይ ስለሆነ 3ኛው እና 4ኛው 5ኛው እያለ ነው የሚቀጥለው። አሁንም በ3ኞቹ አልጨረሱም። የግድ ወደ 4 ወደ 5 መሄድ አለባቸው ያን ሁሉ ለማወቅ እና በዚህ ግን ከአስከ ዘ ያለውን ኮድ ጨርሰዋል። ላይ ስለ አልፋ አውቀዋል። በላይ ሲገቡ አልፋ ቤት ነው። አልፋ ስለሰራው አጽናፈ ሰማይና አጽናፈ ምድር አውቀዋል። ገላይ ሲገቡ ደግሞ ገምልገ ኤነርጂ እንዴት እንደሚገሰግስ ኤነርጂ ጉዳይ ተረድተዋል። ደላይ ሲገቡ ደግሞ ደጅ ናት እንደምታያት 4 እንትን አላት። ስለ 4ቱ ባህሪያተ ስጋ፣ ስለ 4 መሰረታዊ ስለ ማተር ተምረዋል። ደጁን አሳልፌ ሀላ ያስገብቻቸዋለሁ። አብርሃም እንደተጨመረለት ያ መስኮት ነው። ኢተር ይሉታል ሌሎቹ፣ እኛ ግን ባህሪያዊ ነፍስ እንለዋለን። ወደ ነፍስ ዓለም የምትገባ መስኮት ናት። ያንን አልፈዋል። ከዛ ወላይ ገቡ። ማለት እቺ ናት ባዮማግኔቲክ ፊልድ ማለት ነው። ዋዌወ ሰማይና ምድርን የሚያስተሳስረውን ኤነርጂ ፊልዳቸውን አውቀዋል። ዘላይ ደግሞ ያን ኤነርጂ ፊልድ ስትይዝ መንፈሳዊ ዓለም ፍልሚያ ያለ ያን ፍልሚያ ተረድተው አቁመዋል፣ ዘጉ ማለት ነው። እስከዛ ድርሻቸዋለሁ። ከዛ በኋላ ሚለው አለ በጉሮሮ የሚነገረው የህይወት ቀመር ከ8 ጀምሮ ያለውን እስከ መጨረሻው ድረስ ሰርክሉን በሙሉ ይጨርሱታል። ለኢትዮጵያ የግዕዝ ቀመራ ፊደል ኮድ ነው። ትልቅ እግዚአብሔር ለኢትዮጵያ ከሰጣት ሀብት ትልቁ ብዬ ማስበው ፊደሏ ነው። ቀጥሎ ዜማው ነው። ሌላው እያለ ይቀጥላል። በጣም የፍጥረት ካርታን ነው የሚማሩት። ወደ 3ኛው ክፍል ሲያልፉ ግን ያን ኃይል እንዴት ነው አንደርስታንድ የሚያደርጉት? ሞር ፕራክቲካል ነው። ህይወት አላቸው። ኤነርጂው እንዴት ይንቀሳቀሳል ነው። ሰፊ እውቀት ነው ይሄ። ከህፃንነታችን ጀምረን ብንማረው ኖሮ ሀገራችን በብዙ ብርሃን ትዋጥ ነበረ። ግን ያም ቢሆን እድሉ ያው ለገቡበት ወንዙ ሲያልፍ ግባበት የሚለው